አሁን ላነንበት እጅግ በጣም ቁጥር 1 ላሉብን መሰረታዊያን የህይወት ችግሮች ቁጥር 1 መፍትሄው ምንድነው ካልከኝ ይሄ የመጨረሻው ኪዳን የሆነው ለታላቁ ነብይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ለኛ ለተከታዮቻቸው የተሰጠው ይሄ ታላቁ ቁርአን ነው። የጸጋዎች ሁሉ አልፋና ኦሜጋ የጸጋዎች ሁሉ ምንጭ እሱ ስለሆነ አላህ Subhanahu Wa Ta'ala ራሱ ስለሆነ አርራህማን አለ አይደለም እሱ ነው የጸጋዎች ሁሉ ምንጭ። ቀጥሎ ምንድነው ያለው? علمል ቁርአን ምን ፈልግ علمል ቁርአን አየው አስቀመጠው። መቼም እንደው ቀደም ተከተሉ አሽዋይ ነው ልንል አንችልም። ሐሽ አላህ እያንዳንዷን ነገር በዲዛይን ነው አይደል ያስቀመጠው። ስለዚህ علمል ቁርአን አለ። ይሄ እኮ ዝንተ ዓለም እኮ ነው የሚቀረው እኮ ዝንተ ዓለም ህያው ነው እኮ በአኺራም ህያው ነው በዱንያም ህያው ነው። ስለዚህ አሁን እኔ የምለው ምንድነው እኔን ጨምሮ እዚህ ጋር ያለሁትን ወንድም ጨምሮ አንተንም ጨምሮ ምንድነው አላህ በጸጋና በበረከቱ የቁርአን ሰዎች አድርጎ ይምረጠን ነው። አሚን። ለምንድነው ካልን በቃ ተመረጥክ አንተ ምርጥ ሰው ነህ። በቃ አንተ ከቁርአን ጋር የቀረበ ልምምድ የቀረበ ህይወት ከጀመርክ ምን ፈለክ በዚህ ዓለም ላይ ገብቷል። ከዛ ውጪ እኮ እስምሽ የባከነ ህይወት ነው የምንኖረው እኮ ብክን ያለ ህይወት ማለት ነው። የፈለግነውን ነገር እናሟላ የፈለግነውን ያህል ካሽ ይኑረን የፈለግነውን ያህል ፕሮፐርቲዎች ይኑሩን ዓለም ላይ አሉ የተባሉ መዝናኛዎች ላይ ሄደን እንዝናና እዚህን ያሉ ብራንድ አልባሳቶች መዋቢያዎች ይኑሩን በፈለግነው አይነት አኗኗር እንኑር። ከዛ በኋላ እንግዲህ ለምን የደረሱበትን ሰዎች አንጠይቅ? አሁን እኛ ምንለውን ነገር የደረሱበትን ሰዎች አዘይንዶፍ ዘዴ እኮ የሆነ ፖይንት ላይ በቃ ምንድነው ይሄ ነው እንዴ ነው የሚሉት እኮ እንግዲህ የደረሱበት ሰዎች ማለት ነው። ለምን አንጠይቃቸውም? አሁን ዓለም ላይ ስማቸው የሚጠቀሰው እንደነ ሮናልዶ ወይም እንደነ ጄፍ ቤዞስ ምንላቸው ሰዎች ሰማይ ጠቀስ ደርሰዋል ብለን አንጋጠን የምናያቸው ሰዎች ምንድነው እያሉ ያሉት? የሚያስደስተው መስጠት ነው ይላሉ። ለነሱ እኮ ኖርማል ነው እኮ ገብቷል። እኔ አንድ እንደውም ሰው ምን አለኝ በጣም በቃ ፋይናንሻሊ በጣም ከፍተኛ ደረጃ የደረሰ ሰው ነው። ከኔ ጋር ሰማይና ምድር ነው ሳነጻጽሮ ማለት ነው። ወዳጄ ነው እና ምን የሆነ ጊዜ ነው ያለኝ ስማ አቡኪ እኔ እኮ በቃ የሚያስደስተኝ አለኝ በቃ የሆነ የሚያረካኝ እንዲሁ ከእንደዚህ ከወንድሞች ጋር ስንገናኝ ቺል ስናረግ አብረን ምሳ ስንበላ ስንጫወት ነው እንጂ ከዛ ውጭ አለ ቁጥር ሲገባ ያለው ቁጥር ሲወጣ ያለው አለኝ ወላሂ ላዚ ያ ሱብሃንአላህ ቁጥር